ችም ደግሞ ሰዎች መጣው ትልልቅ ሰዎችም ጽፈዋል ትክክል አይደለም እንዲህ አይነት ነገር ምንድነው መንግስት እየፈለገ ያለው ብለው ተናግሯል ልጁ ወጥቶ ጋይስ ይሄንን ሰግጥ የሚለው ነገር አንጠቀምበት የሚል ነገር ሲናገር ሰምቻለሁ እንመልከት ጋይስ መጠቀም የለብንም ሲል ሰምቻለሁ ማለት ነው ድምጽ ስጠው ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆመው እና አንጠቀመው and አይዲያው መስራት ነው እንስራ በቃ ራሳችንን እናዳምጥ ተክተን እንስራ ከአይምሮአችን በላይ ልባችንን እናዳምጥ እግዚአብሔር በልባችን ነው የሚደርሰን እና ዓላማችንን እንቆም አይዲያው እሱ ነው አይዲያውን ብቻ ይዘን እንጠቀምበት ስግጥ የሚለው ቃል ግን መጠቀም እናቆም ወዳችኋለሁ መጠቀም እናቆም ብሏል እንግዲህ ይሄ ብቻ አይደለም ግራቀ መታየት አለበት አንድ ሰው የአንድን ሰው ለመከተል ሲፈልግ አንድ የህዝብ አይን ፊት የቀረበ ሰው እናንተ ፐብሊክ ፊገር ነው የምትሉት የሆነ ነገር ብቻ የሆነ ሱሬ አንድ ቀን ነግሮኛል እንደዛ በቃ ለህዝብ አይን ለህዝብ እይታ የበቃ ሰውና ማህበረሰብ የሚመለከተው ሚዲያ ላይ የወጣ ሰው አደባባይ ላይ የወጣ ሰው ለሸቀጥ የወጣ ሰው ከዛ በኋላ እኔ የህዝብ ምሳሌ ነኝ እኔ ኢትዮጵያን አሻጋሪ ነኝ እኔ ቴዎድሮስ ነኝ እኔ ኢትዮጵያን እንደዚህ አይነት ስሜት ያለው ሰው ይጠናል ማን ነው ይሄ ሰውዬ እዚህ ያደረሰው ምኑ ነው ጂኒየስ የሆነው እሱን ጂኒየስ ያደረገው ምንድነው ይጠናል በትዳሩ ነው አይደለም ያ ይጠናል ትዳሩ ይጠናል ሲጠና በአንዲት ሚስት የጸና ነው ወይ ልጆቹን ያከበረ ነው ወይ የህይወቱ ቅድስና የህይወቱ ይጠናል ከዛ ያ ሲጻፍም ደስ ይላል ከዛ ይሄ እንዱኮ በጣም እንትን የሚል ነገር ሲጠና ምንድን የሚያስተምረው በማጭበርበር በደደብነት በስንፍና እስከ ናሳ ድረስ እንግዲህ አሜሪካን ያህል የከሌ ልጅ ናሳ ሄደ የከሌ ልጅ ናሳ ሄዷል የከሌ ልጅ እንደዚህ ሄዷል ሲባል እንግዲህ ናሳ የሚወስደው ብለን የምናስበው ሰው ምንድነው ስትሬት ኤ ያመጣ ከኬጂ ከመዋለ ህፃናት ጀምሮ እስከ 12ኛ ክፍል አንደኛ ሁለተኛ ሲወጣ ከሴክሽን አንደኛ ሲወጣ የነበረ ጂኒየስ በፊዚክሱ በኬሚስትሪው በማትሱ በቃ የት የደረሰ ሰው ነው ናሳ ሄደ ምንለው እነሱም ይፈልጉታል ውጤቱን አይተው ነው ሰርቲፊኬቱን አይተው ነው ነገር ግን ይሄ ልጅ የሚነግረንን እንስማ እስቲ ምን ማረው አሁን እኔ እኮ እያረኩ ያለሁት አዶናይን ራሱ እያዳንኩት እኮ ነው አዶናይን እያዳንኩት ነው ቅርብ አዳሪ ነው ባጭር የሚቀጭ ልጅ ነው ጭንቀት ራሱ ይገለዋል አወጣጡ እንደ ጤዛ ነው ጤዛ ደግሞ ፀሐይ እስኪወጣ ነው ስር የለውም መሰረት የለውም እሱ ላይ እየተጠቀሙ ያሉት ሌሎች ናቸው መኪና እየሰጡ ብር እየሰጡ እሱ ማገናዘብ አልቻለም መጠንቀቅ አልቻለም እንኳን እንዲህ ሚሊዮኖች የሚያዩትና አይኑን እንዲፈጥበት የተደረገ ሰው ይቅርና እያንዳንዱ ሰው አማካሪ ሊኖረው ይገባል አማካሪ አለው እዚህ ቦታ ስትቀርብ የምትቀርብባቸው እድሜያቸው እዚህን ያህል ነው መሰማት ያለበት መነገር ያለበት ይሄን ነው እንቅስቃሴ ይሄንን ነው መሪዎች የሀገር መሪዎች እንደፈለጋቸው የሚናገሩት እንደነ ፕሬዝዳንት ትራምፕ አይነቶች ናቸው እንደ ልቡ ማለት ነው እሳቸውም ፖለቲካ ህይወቱ ስላልነበረ ነው ነጋዴ ነው በቃ ከዛ መጥቶ ፖለቲከኛ ነው በፖለቲካ ውስጥ ያለፉ ሰዎች ግን ለቃላቸው ይጠነቀቃሉ ለሚናገሩት ነገር ኃላፊነት ይወስዳሉ ይሄን ብናገረው ሀገራት ይቀየማሉ ግለሰቡ ይቀየማሉ ምናምን ይላሉ ግን እንደ ፕሬዝዳንት ትራምፕ
ነጋዴ ነው። መጡ፣ ገንዘባቸው ፕሬዚዳንት አደረጋቸው። ከዛ የሀገር አንተ እንትን ስቱፒድ ነህ፣ አንተ እንደዚህ ነህ፣ በጣም እንግሊዝኛ በጣም ጥሩ ነው። እጅን ሲጨብጥ ነቅንቆ ምናምን ይዛል። መሰረት በፖለቲካው መሰረት ውስጥ እንትን ብለህ ሳትመጣ ስትቀር ማለት ነው። ልክ አብይ አህመድንም ተመልከቱ። አብይ አህመድ ይሄን ፕሮቶኮሉን ምኑን ስለማያውቀው ያገኘው ላይ መጠምጠም፣ ያገኘው ላይ ፍሬንዴ ማለት ያን መሳም፣ ወንዱን መሳም፣ መተሻሸት ምናምን። ምክንያቱም በስነ ስርዓት እያየ ቢመጣ አቅርበውት ቢሆን እነ መለስ ዜናዊ ራሳቸው አቅርበውት እና ኃይለማርያም አቅርበውት ቢሆን ኖሮ እንዴት እንግዳ እንደሚቀበል፣ እንዴት ሰዎች እንደሚያስተናግድ፣ እንዴት ከመሪዎች ጋር ያለው ጋፕ ርቀት እንዴት መሆን እንዳለበት፣ ወንድ ለወንድ መተሻሸት እንደሌለበት፣ የሴት የሀገር መሪዎችን ሲመጡ እንደዚህ ይቼ ጣሊያኗን ጠቅላይ ሚኒስትር አይታችኋታል። ፍዝዝ ብሎ እሷን ሲቀበላት ደግሞ ዝናሽን አስከትሎ አይሄድም። ዝናሽን ሚስቴ ናት ብሎ ይዞ አይሄድም። እሷን ሲቀበል እሱ ብቻውን ነው የሚሄደው። ከዛ ሲቀበላት ደግሞ አይኑን ቡዝዝ አድርጎ ካሜራማኖቹ በዚህ ጋር ብሎ ደስ ብሎ ሄዶ በስሎ ሞሽን ሄዶ ጉንጮ ሰም አድርጎ ከዛ የጅማ ልጆች ደግሞ በስማም የኛ መሪ ከጣሊያኗ እንትን ጋር ምናምን የኛ ውብ እኮ ነው የኛ ቡቶክስ ተወግቶ መጥተው አለ። ይሄ ከመሰረት ጀምሮ ነገሮች ፕሮቶኮልን ያለማወቅ ዘለስ ትገባ ማለት ነው። አሽከር ጌታውን ገሎ ጌታ ሲሆን መጀመሪያ ስርዓት ከሌለው ይቸገራል፣ ብዙ ነገር ይቸገራል። እና አማካሪ ያስፈልጋል፣ ልጓም የሚያስይዝ ያስፈልጋል። ለምንድን ነው አዶናይን ልጓም ያዝ የሚባለው? ቤቱ እንዲገባ አድርገው ህፃናት እንዲያዳምጡት እና ሴቶች እንዲያዳምጡት ሁሉ ሰው እንዲያዳምጠው ሆነ። ከሆነስ አሁን ይሄ ለመጎረር ምናምን ሳይሆን የነበረኝ ታሪኬ ነው። ሰው ዲናይ ማድረግ አልፈልግም። ሌላ ሰው መኪና የሚመላለሱ አዶናይ አርባኛ የወጣው ተማሪ ማየት ፈልጋለዋል። ማየት ይፈልጋል። ምንድን ነው አንደኛ የወጣው አርባኛ የወጣው ማየት። ፊዚክስ አልወድም ነበረ። ሰሜቲንግ 12 መድረስ እንደዚህ 39ኛ ምናምን ይወጣ 9ኛ ወድቄያለሁ። እሺ ወድቃለሁ። እሺ 9ኛ ወደቅኩኝ። ከዛ ወደ ሌላ ትምህርት ገባሁ። ኢትዮ ቱርኪሽ ይባላል። እዛው መቀሌ ኢንተርናሽናል ስኩል ነው። እዛ ገባሁ። በዛ ምክንያት እድል አገኘሁኝ አሜሪካ እንደወጣ። ናሳ ማለት ነው። ከፍለን ወደ ያዝልኝ ናሳ ተመልከቱ። ዩኒቨርሲቲ ጨርሰው እዛው ኢንተርናሽናል ስኩል ነው። እዛ ገባው። በዛ ምክንያት እድል አገኘሁኝ አሜሪካ እንደወጣ። ናሳ ማለት ነው። ከፍለን ወደ ናሳ ሎስ አንጀለስ ነው የሄድኩት። ሄጄ ደርሼ ቆይ ያዝልኝ። ሎስ አንጀለስን ያዝልኝ። ሎስ አንጀለስን እንግዲህ አሁን የዚህ ልጅ ባዮግራፊ ማጥናት የሚፈልግ ሰው የሚማረው ይሄንን ነው ማለት ነው። ልጁ ደግሞ መንፈስ ቅዱስ በደንብ ነው የሚያናግረው። እውነት አንደበቱን እየከፈተ ፊቱን እየጸፋ ነው የሚያናግረው። አይዋሽም። የምወድለት ነገር ያለ በደንብ ነው የሚናገረው እውነቱን ማለት ነው። እዛ ከ40 ተማሪ 39ኛ ነው የሚወጣው። ይሄ ደግሞ 39 ቁጥር በጣም ተወዳጅ ናት በዛ አካባቢ። ከዛ ቤተሰቦቹ በሹፌር ነው የሚያመላልሱት። የሀብታም ቢሊዮነር ልጅ ነው። የሀብታም በዘመኑ ገንዘብ ያላቸው ሰዎች ናቸው ማለት ነው። ስለዚህ የእነሱ ሀብት ልጁን ደደብ ነው ያደረገው። አይቆጡትም፣ መስመር አልያስያዙትም።
እውቀት እንዲገበይ ያላደረጉትም። ከዛ የእንደደቡ ልጅ ፊዚክስም ማትስም የማይገባው ትምህርት ቤት ብቻ ወጥቶ ሄዶ ተደባድቦ የሚመጣውን ልጅ ኢትዮ ቱርክሽ የሚባል አስገቡት። ከዛ ገንዘብ ከፈሉና ገንዘብ ስለነበራቸው ናሳ የአሜሪካ የጠፈር ምርምር ተቋም ውስጥ ከፍለው ሄዱ። እዛ ሄደሱ አሜሪካ አይ ናሳ ከፍሎ ሄደ ሎስ አንጀለስ። እዛ ሄዶ ምንድን ነው ያደርገው? ናሳ አልገባም እሱ እንትን ውስጥ ገባ፣ ድራግ ውስጥ ገባ፣ ጦዘ። ከዛ ደግሞ የሆነ ነገር ሲመጣ ተነስቶ ወደ ካናዳ ሄደ። ካናዳ ደግሞ አይታችሁታል። ይህንን ሴቱን በሙሉ በቃ ራበኝ ልወጣ ነው እንደዚህ ነው ብሎ እንትን አለ። እዚህ መጥቶ ደግሞ እኔ ሀብታም ልጅ ነኝ እናንተ ሰጣችሁኝ አልሰጣችሁኝ እያለ እንትን አላቸው። ጥሩ ነገሩ ምንድን ነው? ያንን ዝፍጥጥ ፊቱን በጃንክ ፉድ እንትን ያለው ፊቱን ያንን እንደ ሴት ጡቱ እንደዚህ ተንዘርግጎ የነበረውን ኮሚትመንቱን አደንቃል። አሁን በሁሉ ነገር አለ። ይሄን ፊቱን ይሄን ቁመት ይሄን ተክለሰውነት እንዲኖረው በስፖርት ኃላፊነት ወስዶ ምክንያቱም ማንኛውም ሰው ስፖርት ጀምራለሁ ብሎ ወዲያ ያቋርጣል፣ የበለጠ ይዝበጠበጣል። እሱ ግን የሚፈልገውን ቅርጽ እስኪያገኝ ድረስ ሌት ተቀን ሰርቶ ሰውነቱን አስተካክሏል። ይሄ ኮሚትመንቱ በጣም የሚገርም ያንን ይዞ መጥቶ ግን ድድብ በሉ በቃ። እንደውም ጭራሽ ደግሞ ምክር እንዳትሰሙ፣ የሽማግሌ ምክር፣ የእናት አባት ምክር እንዳትሰሙ፣ በተለይ የኢትዮጵያንን ምክር እንዳትሰሙ። ይህ ሴጣናዊ እኮ ነው። ይህ እኮ አጋንንታዊ እኮ ነው። መጽሐፍ ቅዱስ የሚለው እናት አባትን አክብር፣ ምክራቸውን ስማ ነው የእግዚአብሔር ቃል። ክርስቲያን ነኝ ይላል። እያንዳንዳችን እንጠቀምበትም አንጠቀምበትም አይደለም የተላላቆቻችንን አይደለም የእናትና የአባት የመንደር ሰው ነው እየቆነጠጠ ያሳደገን። አሁን ተከለከለ እንጂ ማህበረሰብ እኮ የሰፈር ሰው አሳዳጊ እኮ ነው። እኔ አባቴ ከሚያየኝ ሌላ ሰው አይቶኝ የሚቀጣኝ ቅጣት ነው የሚዘገንነኝ እምፈራው። ስንት አባቶች አሉ መንደሩ ህፃናት በሙሉ ሲረብሹ እንኳን አቶ ከሌ ነው ምክር እኮ የተሳካለት ብቻ አይደለም የሚመክረው፣ የደላው ብቻ እኮ አይደለም የሚመክረው። የወደቁ ሰዎች እኮ ያስተምራሉ፣ የተሳሳቱ ሰዎች እኮ ያስተምራሉ። ኤችአይቪ ኤድስ ኢትዮጵያ ውስጥ ሲመጣ እኮ እናቶ ዘውዱ የሚባሉት አስታውሱ እንደሆነ እነሱ እኮ ናቸው ትውልዱን ያዳኑት። ትውልድ ይዳን ሰዎች እኮ እስከ 6ኛ ክፍል አንደኛ ነበር ሞታው። እስከ 9ኛ ክፍል አንደኛ ነበር ሞታው። እስከ 10ኛ ክፍል አንደኛ ነበር ሞታው። 9ኛ ክፍል ስገባ የማይሆን ጓደኛ ያዝኩኝ፣ በማይሆን መንገድ ሄድኩኝ። ህይወቴ ተበላሸ፣ ህይወቴ ጨለመ። በእኔ መንገድ አትሂድ፣ እኔ የሆንኩትን አትሁን፣ እኔ የሄድኩበት መንገድ ውስጥ ነው ያለኸው። ያ መንገድ እኔን ጨለማ ውስጥ ነው የከተተኝ። ያ መንገድ እኔን ድንቁርና ውስጥ ነው የከተተኝ። ያ መንገድ እኔን ሲኦል ነው የከተተኝ። ዛሬ እንዲህ አልነበርኩም፣ እንዲህ አልለብስም ነበር። ከኔ ጋር የነበሩ ሰዎች ነጋዴ ሆነዋል። ከኔ ጋር የነበሩ ሰዎች ያኔ ያጠኑ የነበሩ ሰዎች ያኔ ራሳቸውን የገዙ ሰዎች ዛሬ እዚህ ንቀታቸው ልጆቻቸውን ያስተምራሉ።
እንደኔ የሰው ቤት ጠራጊ እንዳትሆን፣ እንደኔ የሰው ቤት ገረድ እንዳትሆን፣ እንደኔ የሰው ቤት ልብስ አጣቢ እንዳትሆን፣ እንደኔ የሰው ቤት እንጀራ ጋጋሪ እንዳትሆን፣ እንደኔ አረብ ሀገር ለአረብ ሀገር እንዳትንከራተት። እኔ በገዛ እጄ ነው ይህንን እድል የመረጥኩት። ምክር አልሰማ ብዬ የማየን ያባየን አጎቴ መምህራኖቼ የሰፈር ሰው ሲመክረኝ አልሰማ ብዬ ማሰሪያዋን እንደበጠሰች ጥጃ በቃ ለያዥ ለገናዥ አስቸግሬ ወደኩ። እባክህ ብለው ይለዋል። እንዳትሰማ ይባላል። ሰው አንድም ከፊደል ይማራል ሀ ብሎ፣ አንድም ከመከራ ይማራል ዋ ብሎ፣ በቃ ዋይ ብሎ አለቀ። እና ይሄ የሚሊዮኖች ሚሊዮን ብር የተሸለመው ሰውዬ የሚለውን እንስማ። ልጆች አዶናይን ነው መሆን የሚፈልጉት። አሁን ሰገራ መብላት ጀምረዋል። አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰሙ ብሏቸዋል። እንስማው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የተላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እንግዲህ የእሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራም። የፈሰሰው ውሃ አያነሳም። የወደቀ ዕቃ አያነሳም። የእሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይሄን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማም። ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላለቋችሁን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ፣ ተልእኮ ከሌለ ይሄን ያደርግ ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣ ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፈው ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አለ ትክክል። የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚህ ይሁን፣ እሱን አትንኩበት ምናምን ብሏል። ትግሬ ያዋርዳችኋል። ዋጣው። ይሄ ፕሮግራሙ ነጯን ስለሆነ ነው ምናምን። አሁን የሆነ ሰው ለሌላ ሰው አይሰጥም፣ ስንት የተራበ ሰው አይሰጥም። ለዚህ ግን የሰጠውን ብር እንመልከት። አክሱም ወስዶት ማለት ነው። አክሱም ሄድና ብር ይሰጧል። ተመልከቱ፣ ትግራይ ነው ይሄ። አክሱም ሄዳ ብር ይሰጧል። ቆይ መልሰው። ልጁ የተረጋጋ አይደለም፣ አያስብም። ምንም የሚያስበው ነገር የለም። አያችሁ፣ እሱ የታሰረ ብር ነው የሚሰጠው። ያ ብር እነሱም እንዴት እንዳመጡት አይታወቅም። አሁን በሰፈራቸው ድሆች የሉ። በሆቴሉ አጠገብ፣ በሆቴሉ ሰፈር ጥበቃዎቹ፣ ዘበኞቹ 24 ሰዓት የሚሰሩት አፈር ከድሜ አይበሉ። ይሄ የሆቴል ባለቤት በእውነት ቀናይ ቢሆን፣ በእውነት አይምሮ ቢኖረው እዛው የሚለፉለትን ለሱ እድገት የሚደክሙትን ሰዎች ቦነስ ቢሰጣቸው የበለጠ አይሰሩለትም? የበለጠ አያገለግሉትም? ግን ለዚህ ወልፍ የሆነ ሰውዬ አምጥቶ 100,000 ብር ይሰጠዋል። ተመልከቱ። የብርን ጥቅም ምን አያውቅም። ከዛ ይህንን አማራ ክልል ወይ ኦሮሞ ክልል አይደለም፣ እዛው ትግሬዎችን እንዴት ድሃ እንደሆኑ፣ እንዴት እንደተቸገሩ፣ እንዴት እንደሚጋፉ፣ እንዴት እንደሚራኮቱ ተመልከቷቸው። እንመልከት። እኔ ከራሴ ያለ በራሱ የላቀውን ነው ማቀርብልህ። ቀጥል፣ ስሙት ጋይስ። ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይኸው 50,000 ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ይቅርታ 50,000 ብር ነው። ባለቤት በጣም አመሰግናለሁ። እንግዲህ
የምናግዛቸው ሰዎች በጣም ብዙ አሉ ብሎ ይኸው እንደምታዩት ብሩ አምጥቶልናል ማለት ነው። አዲስ ብር ነው የምላችሁ። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዛ አካባቢ አንድ ዝም ብዬ ሁለት ላውጣ። በቃ ይኸው 3 ይዛለሁ ዝም ብዬ ለጊዜያዊ ሰው እንዳይከብኮ ነው። ና ቶሎ በል በዚህ እንጀምር። ና ቶሎ በል እንዳያቸው እኮ አባት እንኩም አቦ እናይ حاس بيبي حاس كوي ترجع وش أبوه إيش عايزه إيش نو إيش نقول إياه إيش يا ماما إيش ترجع هدي كلهم برجعت شيء برجعت إيش ترجع إيش رجع تجري على قوي ترجع إيش ماما إيش يا دهنا طبق انكزها إيش كومي إيش ይሄ አብሮት ያለው ልጅ ምን እንደሆነ አላውቅም። إيش أبو ويهمل خفيتكم أنا مقاني همل خفيتكم عدنا مقاني همل خفيتكم واو يعني ناشيش شني هم عندي تابوك أرني موني نيجا كسر عندي تابوك أرني موني عين سور ديب عين سورنا عندي تابوك أرني بك إيش زعل إيش تروح ترجع بقى حنسي عندي إيش برتنش አሁን ደግሞ ይሄው የሁለት ይዘናል። አትሩጡ መሮጥ አይቻልም። አትሩጡ ወደ ኖ ይቸገራሉ። እሺ ታላላቅ ነው የምናግዘው። ያቦ እሺ ማማ እሺ አንዴ ተረጋጉ። እሺ ማማ እሺ ችግር የለውም ተረጋጉ። አንዴ ተረጋጉ። ተረጋጉ በእናታችሁ ጋይስ። አሁን ደግሞ የተቀራለን እንሰጣለን እንደገና። እሺ እንጀምር። እሺ ይኸው እንኩ እናት ይኸው እንደ እዚህ ዋጉ እንኩ ባቦ ነገር በቃ ይኸው እንኩ ጉዞ ነው ላፍ እንኩ ማማ እሺ ላፍ እሺ ወይ ዛም ቤቴ ችግር የለውም። እሺ ቆይ አንዴ ቅዱስ አንዴ ለሁሉም ቢያዝ ተረጋጉ። እሺ ወዲያው እሺ ረጋ እሺ እንረጋጋ። እንረጋጋ። አንዴ እርጋታ አንዴ በዛ አይደለም ቁጭ መስጠት ታይት አንዴ እስኪ ቁሙ አንዴ እናቶች አንዴ ተረጋጋ። እሺ እናት ቆይ ያዝ በቃ ወዲና እዚህ ጋር እናት አለች ደግሞ እንሰጣታለን። እሷን በደንብ አድርገን ሰጠን። እናት እንዴት ነሽ? ሰላም ነው? ምንድን ነው የምትሰሪው? ይሄን ነው የምትሰሪው? በወር ስንት ትሰሪያለሽ? ምንም ሰርተሽ አታውቂም? እሺ ይኸው ለአንቺ ይዘሽ መጥቻለሁ። እሺ ይኸው ለአንቺ ነው ይሄ። በቃ ይኸው ድጋሚ በደንብ ተጠንቀቂ። እሺ ሰው ልጆች አሉ ልስጣቸውና አደብቂው አስገቢው በቃ ና እንካ ይሄ ትግራይን ከሚያክል እንግዲህ ክርስትናን ከተማረ ማህበረሰብ የመጣ ሰው በዚህ መጠን ግራ የሚሰጠውን ቀኛ የሚለውን ማራኮቻ ምን ህይወት የማይለውጥ የሱንም ምንም ስብዕና የማይገነባ እንዲህ አይነት ነገር የሚሰሩትን ሰዎች
መግራት ያስፈልጋል። ደብሮኛል እያለ ነው የሰማችሁት ነው። በጣም ደብሮኛል። ፍጥነቱ ሩቅ አዳሪ አሯሯጭ ነበረ እና ቅርብ አዳሪ ነው። ጭራሽ ይሄ ሰው በአማራ ክልል፣ በኦሮሚያ ክልል፣ በምናምን ክልል ልክ እንደ ትልቅ እንትን ሰግጥ ፈምስ የሚል ቱር ጋዜጣዊ መግለጫ ይሰጣሉ። ተመልከቷቸው። ሆቴል ጋዜጠኛ ጠርተው እነ ሰራዊት ፍቅሬ ተቀምጠው ሰግጥ ፈምስ ሲቀጥል ሰግጥ ፈምስ ሱረን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ሰግጥ ፈምስ ሱራችን ኢቨንቱን ይዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በሐዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር ያለን እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ ድረሱ፣ ለአፍሪካ ኢትዮጵያ እናስጠራል፣ ከአፍሪካ አልፎ ለዓለም እንዘጋጅ በሚል አጠገባችሁ ብሎ መልዕክት ማስተላለፍ ይፈልጋል። ትግሬዎቹ ግን ሲስተማቸው እስባ የሚገርሙ ናቸው። አንድ ሰው ገንብተው መጡ። ከዛ በኋላ ለአፍሪካ እንድረስ ምናምን እንበል እንደ ድቡ ራሳቸውን አሳምረው ቀባብተው ራሳቸውን ውብ አድርገው ሆቴሉ በነፃ ነው፣ መኝታው በነፃ ነው። የሚገርመው ነገር በደህና ጊዜ ገንብተው ገብተውበታል። በደህና ጊዜ እንትን ያሉታል። አሁን ያንን ይዘው እንደዚህ እናደርጋለን ምናምን። ይሄ በእውነት ትንሽ ጥሩ አይደለም። ሰራዊት ፍቅሬ ያሳዝናል። ምን ከዚህ በኋላ ሰግጦ እንዴት ሊፈምስ እንደተዘጋጀ አላውቅለትም። እና ይሄንን እንትን ማለት ያስፈልጋል። ይሄ አየር ኃይሉን ልክ ነው። አየር ኃይሉን ራሱ ሰግጡ ፈምሱ ብሏቸዋል። አዶናይ አየር ኃይሉ ከሰገጠ ከፈመሰ ቀጥታ የሚመጣው ትግራይ ነው። ወቅ ትግራይ ነው። ትምህርት ቤቶችን ነው በቦምብ በድሮን ፈምሱ ብላቸዋል፣ ሰግጡ ብላቸዋል። አየር ኃይልን ሰግጥ ካልከው አየር ኃይልን ማለት ያለብህ ተረጋጋ፣ አስብ፣ እንደ ሰው አስብ እና መሪዎቹ ባዘዙ ቦታ ሄደ አተኩስ፣ ህፃናት ላይ ቦምብ አትጣል፣ ምን ላይ ቦምብ አትጣል ነው እንጂ የሚባለው። እናንተ ፈምሱ ሰግጣችሁ ነው የምትፈምሱት ካልከው አየር ኃይል ከባህር ዳር ተነስቶ፣ አየር ኃይል ከአፋር ተነስቶ፣ አየር ኃይል ከደብረ ዘይት ተነስቶ ትግራይ ሲመጣ ይዞ የሚመጣው ቦምብ ነው። ሰንበቴ የሚጠጡ ቄሶች ላይ፣ ምዕመናን ላይ፣ መዋለ ህፃናት ትምህርት ቤት ላይ ነው የሚጥልልህ። ፈምስ ብለዋል። ይሰግጣል። ሰግጦ ነው የሚሄደው። ገበያ ላይ፣ ሆስፒታል ላይ ነው የሚጥልልህ። ተዛው ትላለህ ደግሞ አውሮፓ ወጥተህ ካናዳ ወጥተህ እየየው ትላለህ። ሰግጥ እያልከው ፈምስ እያልከው እና አየር ኃይል ወታደር ሰግጥ ፈምስ አይባልም። አይምሮ ያዝ፣ ልብ ግዛ። ስርዓት ያልፋል፣ ገዢዎች ያልፋሉ፣ ሀገር ትቀጥላለች።